ቆይ ካሜራ አልከፍት እንደዚህ ይኸው ስሜ ልጠይቅሽ ነው። እኔ አሁን ልጠይቅሽ ነው፣ አንቺ መልሽልኝ። አንደኛ እኔ አንቺን እኔ መታሻለሁ፣ ቤት ውስጥ መታሻለሁ። ነገርኩህ እኮ እስከ ነገ ታገስ። ቆይ አንድ ሁለተኛ አምጩ እስከ ነገ ታገስ። እኔ ቤት ምንም አይወራም፣ እዚህ ምንም አይወራም። ምንም ታገስ፣ በቃ እስከ ነገ ታገስ። እንደዚህ አድርጎኛል ብለሽ ለምንድን ነው አንቺ እንደዚህ የምታደርጊ? ቆይ ወይኔ ስም ማን ስማታ በቃ ነገ ስላለች ነገ እናውራለን። ከላስ ወላሂ እኮ ነክቼ አላውቅም። እኔ እኮ ወላሂ ፍቅራሽ ቀና ብዬ አይቼው ማናውቅ ሱብሃንአላህ እኮ እስከ ነገ እኔ ምንም አላወራም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። እንዴት ናችሁ? ደህና ነኝ። ሰላም ነው። ሰላም ደህና ነሽ? ደህና ነኝ አልሐምዱሊላህ። ቆንጆ ጅሳ እንዴት ናት? ደህና ነች አልሐምዱሊላህ። አልሐምዱሊላህ። ኡስማን እንዴት ነህ? ሁሉ ሰላም ነው? ሰላም ስተመለስ ምን ላይ ናችሁ? እሷን ጠይቃት። እሷ ምንድን ነው የምትፈልገው? እሷ ይቅርታ ልጠይቅ ብሎ ነው የመጣው። ቁጥርህን ላክልኝና እኔ ብቻዬን የምወስነው እንደ ትዳር ቀልድ አይደለም። ችግራችሁን እንደ ባልና እንደ ሚስት እንደ ሽማግሌ በውስጥ አስታርቃናችሁ ይቅርታ የምትለው አካል ካለ ሚስት ጋር ሆነ ነገ ይቅርታ ትላለህ። እንደዛ ጥሩ ይመስለኛል። ትዳራችሁን አጥብቁ። ማንንም በመካከላችሁ አታስገቡ። በእኔ በኩል በነገራችን ይቅርታ እንዲል ማንም አልገባ። በእኔ በኩል ማንም። ስለዚህ ኡስማን ቁጥርህን አስቀምጥልኝ፣ የቦትኖም ቁጥርህን እደውልላችኋለሁ። ማስተካከል ያለባችሁን ማስተካከል ነው። እሷም ማስተካከል ያለባትን አንተም ማስተካከል ያለብን አስተካከላችሁ ህይወታችሁን መምራት ነው። ስለዚህ ትዳርን እንደ ዝም ብሎ ለማንም እንትን ቪው ማሟሟቂያ የማንም መጫወቻ አይደብራል። እኔ እረዳሃለሁ፣ አንተን እሷንም እረዳታለሁ። ስለዚህ ቁጥርህን አስቀምጥልኝ። የእናንተን የግል ችግራችሁን እኔ እንደዚህ ብዬሻለሁ። እንዴ ይደብራል። እኔ በህይወቴ በትዳሬ ቲክታክ ላይ ወጥቶ የሚናገር ሰው በጣም የሚያስፈራ ይኸውልህ ኡስማን፣ እሷ እንደ ሴት አንተ እንደ ወንድ ሆናችሁ መኖር። እሷን ሶሻል ሚዲያ እንዳትወጣ የማድረግ አቅም አለ። ባልና አይደለም እኔ አቅም የለኝም። ሰይድ በሩ ዘግተው ማታወራኝ ከሆነ እኮ አይደለም በተዘግተው አውሪ ስለት አታወራኝም እንዴ? ካራ አስቀምጣ እኮ ያለውን ችግር በግል እንፈተዋለን። እዚህ ላይ ዝም ብሎ የማንም አፍ መላመጃ መሆን ይደብራል። አንደኛ እርጉዝ ናት፣ የልጅህ እናት ናት፣ የልጅሽ አባት ነው። ስለዚህ ይሄን እንድን ብለሽዋል እንዴ እዛ ብለሽዋል እንዴ ማለት እዚህ ላይ አልፈልግም። ይቅርታ የምትለው አካል ካለ ይቅርታ ትላለህ በእንትን ወጥተህ። ሚስትህን ግን ፕራይቬት ለአንተና ለእሷ ተመጣጣኝ በሆነ ሽምግልና ተሸምጋላችሁ ይቅርታ ተባብላችሁ ነው መቀጠል ያለባችሁ። እኔ ለማለት ነው። ቁጥርህን አስቀምጥልኝ፣ እኔ እደውልልሃለሁ። ናግባ እዛ ቤት ትዝቤ ትዳር ነው። ይሄ ቅልድ አይደለም፣ ይሄ አጀንዳ አይደለም። እውነቴን ነው የምላችሁ። ይሄ የተከበረ ትዳር። አንቺ ለእሱ ልብስ ነሽ፣ እሱ ለአንቺ ልብስ ነው። ማንም ሰው ሶሻል ሚዲያ ላይ የምታወጥ ቤቱ ጉድና ጉድ አለ። ዝም ብሎ እንዳይመስላችሁ ስንት ጉድ አለ። ቤት ማለት ብዙ ነገር ገመና የሚደብቅ ነው። ችግራችሁን፣ ጠባችሁን፣ ጎደሏችሁን ወዘተ የመሳሰሉ ነገሮችን የሚደብቅ ነው ቤት ማለት። ከቤታቸው ወጥታችሁ እናንተ ወደ ውጭ ከላካችሁት የማንም መጫወቻ ነው የምትሆኑት። ማንም ነው የሚንቃችሁ። ስለዚህ ትዳራችሁን አክብሩ። እነከሌ በተዳራቸው ያከብራሉ ማለት ይሄ ሁሉ አሁን እከሌና እከሌ እኮ ይባላል። በውስጣቸው መዓት ችግሮች አሉ። መዓት ገባቸው አይደለም? እንዳውም የእናንተ ችግር የለውም ነው። ምክንያቱም